ሰላም ሰላም ጤና ይስጥልኝ። ኑረዲን ይባላል። እሺ ዘገባ እባላለሁ። አሁን የት ነው ያለነው? አሁን የምንገኘው በማዕከላዊ ኢትዮጵያ ክልል በከምባታ ዞን በአምበሪቾ 777 ደረጃ ላይ ነው። ኦኬ እሺ አምበሪቾ 777 አንዳንድ ነገር አጫውተኝ እስቲ ስለ አምበሪቾ 777 እንግዲህ በቅርቡ እንደሚታወቀው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደዚህ ተራራ ለጉብኝት በመጡበት ወቅት ይሄኛውን ደረጃ ብታስቀጥሉና የተወሰነ ደረጃ ብትጨምሩ ብለው ተልኮ ሰጥተውን ነበር። ይሄን ደግሞ ለማስፈጸም ወጣቱ ሰብሰብ ብለን እንግዲህ ዛሬ እየተጋገዘ እንገኛለን። አሪፍ ነው። ይሄ ቁጥር 2 ፕሮጀክት ነው የሚባለው። አዎ የ777 ሁለተኛው ምዕራፍ ፕሮጀክት ነው። እሺ ያኛው 777 ነው። ይሄ ቁጥር 2 ውስጥ እስከ ስንት ይሄዳል? ይሄ እንግዲህ ያው ክቡር ጠቅላይ ሚኒስትራችን እንዳሉት እስከ 1000 ነው የሚጨምረው። ነገር ግን 7 በተለይ የከምባታ ማህበረሰብ ከ7 ቁጥር ጋር ያለው ቁርኝት እንደተጠበቀ ስለሆነ ያንን ታሪካዊ ይዘቱን በማይዛነፍ መልኩ ነው አሁንም የተጨማሪው እየተሰራ ያለው። ኦኬ እሺ አሁን ለህዝቡ የምታስተላልፈው ነገር አለ ለዚህ ለቁጥር 2 ፕሮጀክት? እሺ በቅድሚያ አንተም እንደዚህ ዋጋ ከፍላችሁ አንተም ጓደኛም እዚህ መጣችሁ በመጠየቃችሁ ከልብ አመሰግናለሁ። ማስተላለፍ የምፈልገው መልእክት ሁሉም ሰው ከመላው ኢትዮጵያ ከአገር ውጭና በአገር ውስጥ ያሉ አጠቃላይ የዞኑ ተወላጆች በነቂስ ወጥተው ይሄን ፕሮጀክት ከግብ ለማድረስ ሁሉም ሰው የሚጠበቅበትን ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ በግብዓት አቅርቦትም ግብዓት ያለው ማቴሪያል በማቅረብ እንዲያግዝ መልእክቴን አስተላልፋለሁ። ኦኬ በቃ አመሰግናለሁ። የሳይ ነው። እሺ የሱን ታስከትላለህ ነው